ይህንን አጭር መንፈሳዊ ፊልም ጋብዣችኋለሁ። እባክህ ከደሴቱ ላይ አቁመው። አልችልም። ባለቤት እርጉዝ ናት። በማንኛውም ጊዜ ልትወልድ ትችላለች። ልትሞትብኝ ትችላለች። አባቴ አሌክሳንደር፣ በዚህ ደሴት ውስጥ 3 ቅዱሳኖች ይኖራሉ እየተባለ ይነገራል። ምን አይነት ሰዎች ናቸው? መነኮሳት ናቸው? አይ አሳ አስጋሪዎች ናቸው አባቴ። እንዴታ! ካሳዎች በስተቀር ምንም በሌለበት በዚህ ብቸኛ ደሴት መቼም በታምር ነው የሚኖሩት። እንዴታ! ብዙ አረጋውያንን አይቻውቃለሁ ታምራትን የሰሩ። በእንደዚህ አይነት ነገር ግን አላምንም። በዚህ ዘመን በገዳማት እንኳን ቢሆን ቅዱሳን ማግኘት አይቻልም። እነዚህም ተራ አሳጥማጆች ናቸው። አባቴ ባኮት፣ እነሱ ቅዱሳን ናቸው። በተሰቀለው ምን እያሉ ነው? የምንነግራችሁ ሁሉ እውነት ነው። በብዙ ሰው ዘንድ ይታወቃሉ። እሺ እንግዲያውስ ከዚህ አቁመውና እስኪ ቅዱሳኖቻችሁን እንመልከት። ሁላችሁም ቦታችሁን ያዙ። ካፒቴን፣ ይገባኛል ባልደረቦች ተራ ሰዎች እንደሆኑ፣ ነገር ግን አንተ ቢያንስ የተማርክ ነህ። እንዴት በዚህ ተልካሻ ታሪክ ታምናለህ? በእርግጥ ብዙ ቅዱሳን አሉ፣ ነገር ግን እነዚህ አሳ አጥማጆች ብቻ ናቸው። ነገር ግን እንደሚያዩት የኔ ሰዎች በዚህ ያምናሉ። አቁሙ! መልቃችሁን አውርዱ! እየመጡ ነው ወደዚህ። አዎ በሉ በእነሱ ፊት ዝቅ ብለን እንቀበላቸው። እንኳን ደህና መጣችሁ አባቶቼ። ፈጣሪ ባርካችሁ ወዳጆቼ። ሶስት ቅዱሳኖች በዚህ እንደሚኖሩ ተነግሮኝ ነበር። የት? ከዚህ ደሴት? በዚህ የምንኖረው እኛ ብቻ ነን። ማንንም ቅዱሳን አላየንም። መልካም። ግን አባቶቼ ባካችሁ ወደ ደሳሳ ጎጆአችን ግቡ። እናመሰግናለን። እንደዚህ አይነት ትልቅ አሳ አይተህ ታውቃለህ? በፍጹም በሕይወቴ አይቼ አላውቅም። እና በማንኛውም ጊዜ ወደዚህ ብትመጡ እንደነዚህ አይነት አሶች ነው የምታዩት። ፈጣሪ ይመስገን። እናመሰግናለን። ንገሩን እስኪ ማን ናችሁ እናንተ? መቼ ነው ወደዚህ የመጣችሁ? ከየት ነው የመጣችሁ? ምንስ ትሰራላችሁ? አናስታውስም። ምናልባት 20 ዓመታት ሆኖናል መሰለኝ፣ ወይም 30 ዓመታት። እኛ አሳጥማጆች ነን። በዚህ ሐይቅ ውስጥ ስናጠምድ ነበር። የሆነ ጊዜ ታላቅ ማዕበል ተነሳና ሁሉንም ነገር አጠፋው። እናም ከፈጣሪ ጋር ቃል ገባን። እንደዚህ ብለን ውድ አምላካችን ሆይ በዚህ ተርፈን መኖር ከቻልንና ቦታውን እንደ ቀድሞ ከጥፋት ከጠበቅክልን ከዚህ ደሴት ላንወጣ እስከ ዘላለሙ በዚህ ልንኖር ቃል እንገባለን።
አዎ እስከ ሕይወት ዘመናችን አንዴ ታዲያ አንድ ካህን ወደዚህ መጥቶ ንስሐ መግባት ችለን ነበር። እና ክረምቱን እንዴት ነው የምታሳልፉት? በአንድ ልብስ ብቻ? አይ ብዙ መልካም ሰዎች አሉ ልብስ የሚልኩልን። አዎ ጥሩ ሰዎች ናቸው። እና እንዴት ነው የምትጸልዩት? ጠቃሚው ነገር ይሄ ነው። ምን አይነት ጸሎት? እኛ የተማርነው ፊደል ብቻ ነበር፣ እሱንም አልጨረስነውም። ነገር ግን ይህን እናውቃለን፣ ቅድስት ሥላሴ እንዳሉ፣ አብ ወልድ መንፈስ ቅዱስ እንዳሉ፣ እኛም እንዲሁ እንደነሱ ሶስት ነን። እኔ ባስልዮስ እባላለሁ፣ እሱ ዮሐንስ፣ እሱ ደግሞ ኤልያስ ይባላል። እኛ ምንም አይነት ጸሎት አናውቅም። ሁላችንም አንድ አይነቶች ነን። ሥላሴ ሶስት ናቸው፣ እኛም ሶስት ነን። ስለዚህ ሶስቱ ሥላሴ ይቅር ይሉናል። አያይ ይሄ ነገር ጥሩ አይደለም። መጸለይ ያለባችሁ ይህንን ነው። ጸሎቱ አቡነ ዘበሰማያት ይሰኛል። በሰማይ የምትኖር አባታችን አሳው በጣም ይጣፍጣል። አባታችን ጸሎት ቢያስተምሩን ይቅር ይበለንና እንዴት ነው ይህን ጸሎት የምንሸመድደው? ያስተምሩን እስኪ አባቴ። ጥሩ። ማንበብና መጻፍ ካልቻላችሁ በጭንቅላታችሁ መዝግቡ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። በዚች ምድር ስንት አይነት ሰው ይኖራል? ምን አሉ አባ ሆይ? እያልኩትማ በዚች ምድር ስንት አይነት ሰው ይኖራል ነው ያልኩት። አስገራሚ ሰዎች፣ ቅዱሳን ናቸው። የምን ቅዱሳን? እነሱ ተራ ሰዎች ናቸው። ነገር ግን እምነታቸው ጠንካራ ነው። ይህ እግዚአብሔር ስራው ድንቅ ነው። እግዚአብሔር ሆይ ይቅር በለን። እግዚኦ መሐረነ ክርስቶስ። አባቶቼ ቆዩን፣ ጸሎቱን ረሳ ነው። ስምህ ይቀደስ ከሚለው ቀጥሎ ምን ነበር? ለ50 ዓመታት መነኩሴ ሁኜ ቆይቻለሁ። ገነትን እንድወርስ ስማጸን ነበር። ሁሉንም ጸሎታት አውቃቸዋለሁ። ነገር ግን በውሃ ላይ መራመድ አልቻልኩም። የእኔ ብቃት ይህንን ማድረግ አያስችለኝም። እናም እናንተ ግን ይህንን ብቻ ታውቃላችሁ። እናንተ ሶስት ናችሁ፣ እኛም ሶስት ነን። ሥላሴ ለሶስታችን ይቅር ይሉናል የሚለውን ብቻ ታውቃላችሁ። ነገር ግን እናንተ ንጹሕ ልብ አላችሁ። በሉ ከንጹሕ ልባችሁ ጋር ወደ ቅዱሱ ደሴት ተመለሱ። በዚያም ቆዩ። ስትጸልዩት የነበረውን ብቻ ጸልዩ። ስለ እነዚህ ጸሎት እየነገርኳችሁ ነበር። ጸሎትን በማስረዘምም ሆነ በማብዛትም አይደለም።
ይህ እንዴት መጸለይ እንዳለባችሁ ትምህርት ነው። Это я про молитву የጸሎት сказал.